ከስጦታዎች ሁሉ በጣም የሚገርመኝ ይሄ መቀመጫ ነው። ይሄ መቀመጫ እንደምታዩት እያንዳንዱ ነገር ዲቴል በጥበብ የተሰራ ነው። ከዛ አሻገር እዚህ ጋር የእንስሳት ቅርጽ አለ። አይን አፍ ይታያችሁ እንደሆነ አላቅም፣ በደንብ ይታያል። ይሄ መቀመጫ ማረፊያ ነው። ሰውን ተቀምጦበት እንግዲህ ቡናም ለመጠጣት ለሁሉም ነገር ይመቻል። መቀመጫው ምቹ ነው። ይህ ስራ ከአንድ እንጨት የተፈለፈለ የጅማ አባጅፋር የእጅ ሙያ ነው። አባጅፋር ለንጉሱ በስጦታ ያበረከቱት ስራ ነው። ዛሬ ግን ጅማ ሄዳችሁ አንድ ይሄን ማየት አትችሉም። አንድም ሰው በዚህ ኳሊቲ ሊሰራ የሚችል ሰው የለም። ነገር ግን ክፍት ብናደርገውና እንደዚህ አይነት ኳሊቲ ኢትዮጵያ ውስጥ ይሰራ ነበር ብንል ትውልድ ይማርበታል፣ ያዘምነዋል፣ ያሻሽላል፣ እያደገ ይሄዳል። እኛ ያለን እየደበቅን መስራት የማንችል ሆነን ቀረን። ከአንድ እንጨት ይሄን መልመል የሚችሉ ሰዎች የዛሬ 30 ዓመት ጅማ ውስጥ ነበሩ። አሁን ግን ይሄን እንደሰሩ እንኳን የሚያቅቱት አይደለም። ይሄን ማሳወቅ ይበልጥ እንዲፈጥር ያበረታታል፣ ጠቃሚም ነው። አሁን ዘመነኛ መቀመጫዎች ታያላችሁ፣ እግር ከፍ አድርገው ቡና የሚጠጣባቸው በዚያ ጊዜ ነበሩ። ተመልከቱ፣ እነዚህ በዚያ ጊዜ የነበሩ ናቸው። ለኛ ግን ብርቅ ናቸው። አሁን ወንበር ሰው ፕሬስ አድርጎ እግሩ ሲዘረጋ ምናምን ስናይ አዲስ ነው ይመስለን፣ ግን ኢትዮጵያ ውስጥ ነበር ድሮ። የነበረው ስላልታየ ነው ብርቅ የሆነብን። ግን እዚህ ቦታ ላይ ሰፊ ሰዓት ሊነገር የሚችሉ ታሪኮች፣ ቅርሶች፣ ፒክቸሮች አሉ። ስካይፕ ሲመጡ ምን ያክል ከፍተኛ ጥበብ ተደርጎ እንደተወሰደ በሙያ ያሉ ሰዎች ያውቁታል። ምክንያቱም ቪዲዮ እንደ ዳታ አይደለም፣ በጣም በልክ ስለሆነ ሳይቆራረጥ ኳሊቲ ሳይቀንስ ከአንድ ጫፍ ሌላ ጫፍ መውሰድ ትንሽ ይከብዳል። ስካይፕ አዲስ ነገር ያልነበረ ያልታሰበ ነበር ይመስለኝ ነኝ ካደኩ ትልቅ ሰው ከሆንኩ በኋላ ስማር ያየሁት ነገር ማለት ነው። ነገር ግን ንጉሱ በስታቸው ጊዜ ከተወሰኑ ሰዎች ጋራ በስልክ ሲነጋገሩ በቪዲዮ ይተያዩ ነበር። አንደኛው ሰው ሌላ ጫፍ ሆኖ እሳቸው እዚህ ጫፍ ሆኖ ስልክ ሲያወሩ በቪዲዮ ሰውየውን እያዩ እየተያዩ ይናገሩ ነበር። ስካይፕ ነበር በሳቸው ጊዜ ማለት ነው። እንደዚህ አይነት ጉዳዮች ቢወጡ ልጆች ለመፍጠር ለማዘመን ለማሻሻል እድል ያገኛሉ። ይሄ ሀብት የኢትዮጵያ መሆኑን በምን አውቃለሁ ካላየሁት? ሰዎች እያዩ ሲሄዱ ግን ሌላ ቦታ እንኳን ቢያዩት ይሄ ነገር የኛ ነው የሀገራችን ሀብት ብለው ሊከራከሩ ሊጠብቁት ሊያስመልሱ ይችላሉና እንደዚህ አይነት ነገሮች ታሪኮች መደበቅ ሳይሆን በጣም ጠቃሚ የሚሆን ለትውልድ በደንብ አስተማሪ በሆነ መንገድ ጠብቆ ማስተማርና ማሳየት ነው።